ጴንጤው የኦሮሞ ጴንጤው ሙስሊሙ ምናምን ይቀበሏል። ቢካዝ ኢትዮጵያ ውስጥ እምነት ሲገባ እምነት ከመግባቱ በፊት ወርሺፕ ያደርጉ ነበር። ይሄ ጥንቁልናው ምናምኑ በጨረቃ በኮከብ በድንጋይ በዛፍ በምናምን ያመልኩ ነበር፣ ያመልካሉ። አሁንም ተቀላቅሏል፣ ተዋህዷል። ዳስ ዋይ እዚህ ሶሻል ሚዲያ ላይ ከኔ ጋር መግባባት ያልቻሉ አማራው ከኔ ጋር መግባባት የማይችሉ ቢካዝ አማራው እንደዚህ አይነት ነገር መጣችሁ ስታወሩ ይናደድባችኋል። በቪዲዮ እኮ ማሳየት ይችላል። ኦሮሞም ይናደድባችኋል። ኦሮሞ ወዶ ነው እንደ ቅቤ የሚቀባው በየቦታው። ትግራይ ውስጥም ታውቃላችሁ፣ ትግራይ ውስጥም እንደዚህ ነገር ያረጋሉ። ግን ትግራይ ሞር ካያችሁ ፖለቲካሊ ሞደርን ስለሆኑ ወደ ትግራይ ወደ ኤርትራ ስትሄዱ እንደዚህ ጥንቁልና ዊችክራፍት ምናምን አያጠቃቸውም። ለጀስት ቢ አነስት ለምን ሞደርን ሆኗል። ወደ ላይክ ትግራይም ኤርትራም በኮሎናይዝ ሆነው ስለነበሩ ኤርትራውያን ኦፍኮርስ ከ7ኛ ክፍለ ዘመን ጀምሮ ከኢጣሊያን ከቱርክ ማየት እንችላለን። አክን ሾው ዩ ጋይስ ከነሱ ጋር በመዋላቸው ሞር ሞደርኒቲ ባይ ዘ ወይ አሜሪካም ጥንቆላ አለ። አሜሪካም ዊችክራፍት በደንብ ነው ያለ። የአሜሪካው ጥንቁልና የአሜሪካው ዊችክራፍት በሞደርናይዝ ተሰልቆ ስለገባ አሁን ቲክቶክ ሀቅ ለመናገር የጠንቋዮች ቤት ነው። ቲክቶክ አሁን ይህ እውነት ለመናገር ህዝቡን የሚቆጣጠርበት አጋንንታዊ እንትን የሚደረግበት ነው። እኔ አሁን ስለማውቀው እኔን ሊነካኝ አይችልም፣ እኔን አይነካኝም። እኔ አውቃለሁ፣ የምጠቀመውን መድረክ አውቃለሁ። ይሄ መድረክ ካልተጠነቀቃችሁ እናንተንም ሶላችሁን መንፈሳችሁን ያጠቃችኋል። ከዛ በኋላ ሳታስቡት እንትላላችሁ። አይ እኔ አሁን በእውቀት ስላለኝ ማንም መጥቶ እኔን መከራከር አይችልም። ኢትዮጵያ ውስጥ እንቁልና የለም። ኦሮሞ ውስጥ ጎንደር፣ ጎጃም፣ ወሎ፣ ሸዋ ዳስ ዋይ ህዝቡ ማለት ነው የሆነ ነገር መተት ይመተትበታል። መተት ተመቶበታል። ለዛ ነው ማየት አይችልም፣ ይመተትበታል። ኦርቶዶክስ ተዋህዶ ይህ በየጊዜው እየወጣ ቅዳሴ መተት ነው። የእስልምና ኢንቻንቲንግ መተት ነው፣ መተት ነው። ይህ ማወቅ አለባችሁ። መተት ማለት is a frequency vibration frequency በመልቀቅ ህዝቡን በእንትን ማድረግ ነው፣ like control ማድረግ ነው። ቅዳሴው ስትገቡ የሰው ጭንቅላት ኤምቲ እንዲሆንና ሰረንደር እንዲያደርግ። ለማን ነው ሰረንደር የሚያደርገው? ለማን ነው ሰረንደር እያደረጉ ያሉት? who do you think they're ለማን ነው ሰረንደር? ለክርስቶስ ኢየሱስ አይደለም፣ ለገብርኤል፣ ለሚካኤል፣ ለኡራኤል፣ ለምናምን ይባልና ግን ያሰረንደሩ ህዝቡን በቅዳሴ በምናምን በስርዓት በባህል ድንዝዝ ያደርጉታል። ይህ የደነዘዘ ህዝብ አሁን እኔን የሚያየኝ እንደ ቫይረስ ነው። እኔን የሚያየኝ እኔ መጥቼ በክርስቶስ ኢየሱስ ብቻ ነው መዳን። ቅዳሴ ዊችክራፍት ነው፣ ኢንቻንቲንግ ቅዳሴ። ለምሳሌ የቡድዝም ቅዳሴ፣ የሂንዱዝም ቅዳሴ፣ የኦርቶዶክስ ቅዳሴ፣ የሙስሊም ቅዳሴ አንድ ነው፣ ኢንቻንቲንግ ነው። ይህ ኢንቻንቲንግ ይባላል። ኢንቻንቲንግ ምን ያደርጋል መሰላችሁ? እውቀት አይደለም፣ ይህ አውዲብል ናውሌጅ አይደለም። አንደኛ በተለይ አሁን የቅዳሴ በሌላ ቋንቋ ነው፣ በግዕዝ ነው። ህዝቡ አንደርስታንድ አያደርጉም። ብሬናችሁ አንደርስታንድ አያደርግም። but the melody, the frequency in which the wave is coming to your brain, to your neural link, it's really ማይንዳችሁን እንትን እያደረገው ነው። አሁን ቅዳሴ ሲደረግ ባንዴ ነው ቀጥ የሚሉት፣ ሁሉም ቀጥ ይላል። ከዛ ወደ ጉስቁልና አንድ እስኪ ቅዳሴን ተመልከቱ። አንድ ደስተኛ ሰው አታዩ። አረማሪክሊ ምን ይሆናል መሰላችሁ? ቅዳሴ ሲጀምር አረማሪክሊ ይሄ እኮ የሚቀድሰው እኮ አራሽ ተኳሽ ቀዳሹ እኮ ነው። እዚህ ጋር እኮ የሚያጎራው እኮ ነው። እዚህ ማታ እዚህ ጠላውን ጠጥቶ ያጎራል። ሴቶች ያጎራሉ ጠላቸውን፣ እስኪያቸውን ቡናቸውን ጠጥተው እዚህ ያጎራሉ ቡና እያፈሉ። እዚህ ጋር ደግሞ ገበሬው ወንዱ ደግሞ ምንድነው ያቅራራል፣ ይሸልላል። ቄሱ ደግሞ ይቀድሳል። the same shit demonic። ቤትም በማጉራት ይያዛል። እዛ ገበሬው ቁጭ ብሎ እያቅራራ ነው። ዘራፍ ያደቀው የገዳይ ልጅ የቆራጭ ልጅ ተራራ ወርዶ ሁሌም ኔጌቲቪቲ፣ ሁሌ መግደል፣ ማረድ
ምናምን there's nothing imagine ከልጅነታችሁ ጀምራችሁ or you been aware that then you go to bed በዛ ደግሞ ይጠጣል ይጨፈራል ከዛ ይጎራል እዛ ደግሞ ይሄ አጋንቱ ከዛ ደግሞ ቸርች ሄዶ ደግሞ ይቀደሳል እዛ ወባ ሁለት ጊዜ ተፎንደዱና ስገዱ ደግሞ አሁን ጊዜ አሉ ለሶስት አራት it's just enchanting controlling ነው አስወርት ጋር እንግዲህ ከብት ሲጠብቅ ይሄ ባደው ይወላችሁ ሁሉም የጠመጠመ ነው ወደ ገጠር ስትሄዱ አብዛኛው የጠመጠመ ነው ጠምጥሞ እዚህ ጋር ጠምጥሞ እንትን ውስጥ ማለት ነው ከብቱን እየጠበቀ እያረሰ ዋሽንግተን እኔ ድሮ ዋሽንት እጫወት ነበር ክራር እጫወት ነበር ስንጠብቅ ምናምን ማለት ነው ከዛ ይነሰብን መንፈስ ይመጣል ከዛ አሁን አይታችኋል ይሄ የአማራ ወይም የኢትዮጵያ የአድዋ ድል ተብሎ ምናምን እዩዋቸው ሰዎችን the way they act አጋንንት ነው possession ነው look at them ፍጥጥ ግጥጥ ነው ዘራ ደወሎ ዘራ በደግ የጠላትን ቤት ያደገደገው አንጀቱን በለው it's not good guys that is satanic ሰይጣናዊ ነው ካልቸራችን ባህላችን በሰይጣንና በአጋንንት የተሳሰረ ነው that's why ኦርቶ ክርስቲያንን ብለው ሴት አዳሪ ተሳዳቢን ባለጌን ጋጠወጥን ይሸልማል ቴዲ አፍሮ አዝማሪ ነው ዘፋኝ ነው ይላሉ ከዛ ቴዲ አፍሮ ኤቭሪ ኦርቶዶክስ ባለማህተቡ የቴዲ አፍሮ ፋን ነው ጭፈራ ይሄዳል ጠጩ እሱ ነው ሰካራሙ እሱ ነው ጠላ ቤት የምታገኘው እሱ ነው because in their mind wrong አይደለም በእነሱ ማይንድ because የኦርቶዶክስ ተዋህዶ ሃይማኖት ወንጌል አያስተምርም ህዝቡን ወንጌል አላስተማረውም ወንጌል አያውቁም ክርስቶስን አያውቁትም ክርስቶስን አሁን ነው የተዋወቁት አሁን እግዚአብሔር ምስክሬ ነው ወደ ገጠር ብትሄዱ ወደ ጎንደር ኢየሱስ ብትሏቸው አያውቁትም ማን ነው ደግሞ ኢየሱስ ወላዲተ ማርያም አሁን አረጋይ ኪዳነ ምሕረት ኢየሱስን አያውቁትም ደሮን እግዚአብሔርን አያውቁትም ለምን መሰላችሁ ኢየሱስን ያወቀ ነፃ ይወጣል ኢየሱስን ካወቃችሁ ማርያምን አታመልኩም ገብርኤልን አታመልኩም ሚካኤልን አታመልኩም ሰው አታመልኩም ዓለማውያቱንም ጥንቁልና አትፈልጉም ኢየሱስ ስታውቁ ኢየሱስን አያስተምርም የኦርቶዶክስ ተዋህዶ ቤተክርስቲያን ኦርቶዶክስ ኢየሱስን አታስተምርም ጴንጤ ደግሞ ኢየሱስን ሳይሆን የሚያስተምሩት ጃኪ ቼን ነው የሚያስተምሩት ጀንትሊ ነው የሚያስተምሩት የጴንጤው ኢየሱስ ደግሞ ሌላ ነው ጴንጤው ደግሞ ኢየሱስ ስሙን ይጠቀማሉ ሰውየው ግን የለም የነሱ ኢየሱስ እዩ ጩፋ ነው አሁን ኦርቶዶክሱም አሁን እኔ በጣም ያሳቀኝ ጴንጤው ማለት ነው ጴንጤውን ሚሽነሪዎች ገብተው ፖለቲካ ነው የሰሩበት ደቡብ ክልልና ኦሮሞ ክልል ገብተው ለፖለቲካ ጥቅም ኢትዮጵያን ማፍረስ ስለፈለጉ የካምንስትን ማፍረስ ስለፈለጉ ገብተው ኦሮሞን ደቡቡን ጴንጤ ያደረጉት ግን ፖለቲካላይዝ ነው ያደረጉት ታስዋ ዛሬ እኮ ጴንጤ እኮ ነው ፖለቲካውን እኮ ዳሚኔት ያደረገው እኮ ጴንጤ እኮ ነው ለምን ከ40 ከ50 ዓመት በፊት የተዘራው ነው it has nothing to do with Christianity ክርስቲያኒቲ አይደለም ጴንጤ እዩ ጩፋ ነው ዮናታን አክሉ ደቡባውያኖች ኢየሱስን አያውቁትም ኢየሱስ ለነሱ እዩ ጩፋ ነው ኢየሱስ ለነሱ ዮናታን አክሉ ኢየሱስ ለነሱ ATM መሽን ነው ህዝብ ጋር እንዴት ልግባባ አልችልም እኔ ቦርነጌ ዳግመኛ የተወለድኩኝ በክርስቶስ ኢየሱስ የዳንኩኝ የተጠመቅኩኝ በደሙ የተሸፈንኩኝ የእግዚአብሔርን ቃል ከሬቨሌሽን ወደ ጂነስ ዘፍጥረት ከዘፍጥረት ወደ ሬቨሌሽን ባክን ፎርት ያነበብኩ ሰው ነኝ ተረዳችሁ እኔ በጣም ድኛለሁ እኔ ድኛለሁ ሁሉን ነገር አይቼዋለሁ ማጣቱን ሁሉን አይቼዋለሁ ሶ ደሜ እኔ አሁን የፈለገ ብትሉ ብሔርተኛ ነው አይችልም ለወርድ አልችልም ላሽቃብጥ አልችልም ሶ እውነት ስለምናገር በጋራ ጴንጤውም ኦርቶዶክሱም ሙስሊሙም እኔ አታክ ያደርገኛል ሙስሊም እኔ ስለ እስልምና it's like እውነቴን ነው የምላችሁ ጊዜን እንኳን አጠፋም because ራሱን የቻለ ሌላ ሄዴክ ነው
ራሱን የቻለ ስለ እስልምና ተውት። እስልምና እኮ ጀስት ሚሊተሪ ቡክ እኮ ነው። ሚሊተራይዝ እኮ ነው እያደረጉ ያሉት። ጀስት ሚሊተሪ። በእስልምና ሁሉ ነገር ይፈቀዳል ታውቃላችኋል። በእስልምና ቁርአኑንና በደንብ ካነበባችሁት ኦኬ፣ ሐዲሱን በደንብ ካነበባችሁት ብዙ ነገር ይፈቀዳል። ኤቭሪቲንግ አንደር ደ ሳን። ቁርአን ለሁሉም ነገር መልስ አለው። ለሁሉም ነገር ላይሰንስ አለው። ላይሰንስ ነው የሚያስፈልጋችሁ። ለምሳሌ አሁን በክርስትና አንድ ሰው ሳያገባ ማለት ነው። አንድ ሰው ሳያገባ ሴክሹዋል ኢንተርኮርስ ማድረግ አይችልም። ግንኙነት ማድረግ አይችልም። በክርስትና በመጽሐፍ ቅዱስ የአልጋ ጨዋታ የተፈቀደው ለጋብቻ ነው፣ ለትዳር ብቻ ነው። ከትዳር በፊት ኦርቶዶክስ ተዋሕዶ ይናጫል። እውነት ነው። የግራ ከንፈራቸው ፀጉር አልቆ ነው የሚጋቡት። እየቀለኩኝ አይደለም። በመጽሐፍ ቅዱስ ግን በክርስትና እግዚአብሔር ለትዳር ነው ይህን ሪሌሽን ሴክሹዋል ሪሌሽንሽፕ ግብረ ስጋ ግንኙነትን የፈቀደው ለትዳር ነው። አብዛኛው የኦርቶዶክስ ተዋሕዶ ሴቶች የግራ ከንፈራቸው ፀጉር አልቆ ነው ወደ ትዳር ወልደው ነው ወደ ትዳር የሚመጡት። ቄሱ ምንም ችግር የለውም። አሁን እኮ በኦርቶዶክስ ተዋሕዶ መጽሐፍ ቅዱስ አይፈቅድም ይላሉ። ቄሶች ግን ይፈቅዳሉ። ምን ታደርጋለህ? ንስሐ ትገባለህ፣ ትከፍላለህ። ብር ለኃጢአት በብር ትገዛዋለህ፣ በብር ትገዛዋለህ። ኃጢአትክን በብር ትገዛዋለህ ምናምን ለቄሱ ማለት ነው። ምናምን ቻባ ትለቅለታለህ ምናምን ይመጣና ሰርግ ማለት ነው ውስኪ አረቂ ምናምን ስክር ብለ እሱ ራሱ ቄሱ ራሱ ስክር ብሎ ከሰርግ የኦርቶዶክስ ተዋሕዶ ቄስ ማለት ነው። ጳጳሱ ራሱ ፓትርያርኩ ራሱ ስክር ብሎ የሚንቀሳቀሰው ስክር በቃ ያ ፋክት ነው። ቢኮዝ ኦርቶዶክስ ፌክ ሃይማኖት ነው። ፌክ ግብዝነት። መጽሐፍ ቅዱስን አያምኑም፣ ክርስቶስን አያምኑም፣ መጽሐፍ ቅዱስን አያውቁም። ግብዝነት ነው። ስለዚህ የኦርቶዶክስ ግብዝነት ነው። ዝም ብሎ ነው በአንድ ነገር እንዲላሉ፣ ግን ግብዝነት ነው። ወደ ሙስሊም እንምጣ። በእስልምና እኔ ሁሉን ስለማቅ አዋቂ ነኝ። ሁሉን ና ሞግተኝ። እፎይ የምትባል ና እዚህ ጋር እፎይ አድርጌ እለቅሃለሁ። በእስልምና ደግሞ እስልምና ምን ብያቸዋለሁ? ለሁሉ ነገር መልስ አለው። ለሁሉ ነገር ላይሰንስ ማውጣት አለባችሁ። ለሁሉም ነገር ላይሰንስ አውጥታችሁ ማድረግ ትችላላችሁ። አሁን በእስልምና ወንድ ልጅ ሴት ልጅ አለ ወንድ ልጅ ሴክስ ማድረግ ከፈለገ all he has to do ምንድነው ማድረግ ያለበት? ሴክስ ከፈለገ ምን ማድረግ አለበት? በእስልምና በቁርአን ቲቺንግ ኒቃ ላይሰንስ ነው። ትሄዳለህ፣ ኒቃውን አስረ ሴክስ አድርገህ መፍታት ትችላለህ። the same day ኒቃ አስረህ ለወንድ ልጅ ማለት ነው። ወንድ ልጅ the same day ኒቃ አስሮ ከሷ ጋር ግብረ ስጋ ግንኙነት አድርጎ ካልተመቸችው ኒቃውን መፍታት ይችላል። the same day ወንድ ልጅ። ሴት ልጅ ደግሞ 3 ወር መጠበቅ አለባት። ሴት ልጅ ኒቃዋ ቢፈታም 3 ወር መጠበቅ አለባት ከሌላ ጋር ኒቃ ለማሰር። እስልምና እኮ ያስቀኛል። እስልምና እኮ 1 2 3 በኒቃ በሁለት ነው ያሰርከው ይባላል። በአንድ ነው በሁለት ነው በሶስት ነው ይላል። እግዚአብሔር እንትን ለበል አለው፣ የምታስርበት ለበል አለው። በእስልምና ትዳር ማለት ኮንትራክት ነው። ኮንትራክት ትፈርማለህ። ወንድና ሴት ሲጋቡ ስትፋታ ምን ያህል ብር እንደምትሰጣት እንደሚፋቱ አልሬዲ መፋታትን ፕሪሬኩዚት አድርጎ ነው የሚገባው። በእስልምና ወንድ ልጅ 4 በአንድ ጊዜ ማግባት ይችላል። በአንድ ጊዜ እየፈታ ግን 4000 ማግባት ይችላል። ለምን 4 ሚሊዮን ማግባት ይችላል? ዋናው እየፈታ። ስለዚህ እስልምና ለወንድ ልጅ የሴክሹዋል ሪሌሽንሺፕ የግብረ ስጋ ግንኙነት ሄቨን ነው፣ ገነት ነው። ለዚህ ነው እስልምና ወንዶች የሚወዱት። በእስልምና ወንዶች ለወንድ እስልምና ለወንድ ማለት ነው። ኦ ማይ ጋድ ለወንድ ኢማጂን 4 ሚስት ታገባለህ። ካልፈለካት ታባራታለህ። ማንም የሚጠይቅ የለም። ሴት ልጅ ማለት በእስልምና አስተምሮ ሴት ልጅ እውነት ነው። ሴት ልጅ ክብር የላትም። ሴት ልጅ ዕቃ ናት። ዕቃ ስለሆነች ትሸፈናለች።
ሂጃቧን ታደርጋለች፣ ኒንጃ መስላት ትንቀሳቀሳለች። ይህ ቁርአን ራሳቸው የሚያስተምረው ነው። አሁን አይወዱም ሙስሊሞች እንደዚህ ስታወራባቸው ቢስሚላ ምናምን ይላሉ። ለምን መሰላችሁ? ቢካዝ አሁን በዛን ጊዜ ኖርማል ነበር። አሁን ግን 21ኛ ክፍለ ዘመን ነው። በጣም ገባችሁ? አሁን እኔ በ21ኛ ክፍለ ዘመን አሜሪካ ተቀምጣ የሙስሊም ወንድ ሚስት የምትሆን እውነት በቃ ሃይምሮ የሌላት ናት። ሃይምሮ የሌላት ነው። ዳሱ አሜሪካ ውስጥ አሁን ካያችሁ ሙስሊም ሴቶች ከአንድ በላይ ወንድ ሞክር አሜሪካ ያሉት ሞክር፣ አይሰራም። አሜሪካ አይሰራም፣ አውሮፓ አይሰራም። ሙስሊም ሴቶች እስልምናውን ይፈልጉታል። ከዛ በኋላ ግን ምን ያደርጋል? ሴት ልጅ በእስልምና መስበክ አትችልም፣ ማስተማር አትችልም። አሰያ የምትባለው ካናዳ ያለችው የመጀመሪያው የሴት ኡስታዝ ናት። እየተቀየረ ነው አሁን። ልክ ድሮ ሴት ልጅ በክርስትና ኦርቶዶክስም ካቶሊክም ሴት ልጅን ጴንጤ መጣና አሁን በመጽሐፍ ቅዱስ ሴት ልጅ ፓስተር መሆን አትችልም፣ ሴት ልጅ ማገልገል አትችልም፣ መስበክ አትችልም። በጴንጤ ይችላል። ስለዚህ እስልምና የኢትዮጵያ ሕዝብ ማለት ይህ ነው። የኢትዮጵያ ሕዝብ ማለት ይህ ነው። በኦርቶዶክስ ተዋህዶ ያበደ፣ በእስልምና ያበደ፣ በጴንጤ የከነፈ ነው። ወደ ጴንጤ እንምጣ። ጴንጤ ማለት ሪሊ ጴንጤ ማለት ቲክቶክ ማለት ነው። ሙስሊም ማለት ዩቱብ ማለት ነው። ኦርቶዶክስ ማለት ፌስቡክ ማለት ነው። ልዩነቱን ታውቃላችሁ ብዬ አስባለሁ። ልዩነቱን ታውቃላችሁ። ፌስቡክ፣ ዩቱብ፣ ቲክቶክ። ጴንጤ ማለት ቲክቶክ ማለት ነው። ኢንስተንት ማለት ነው። ኢንስተንት ጴንጤ ዛሬውን ጌታን ተቀብለ ዛሬውን ነብይ ትሆናለህ። ዛሬውን በቃ ትንቢት ታወጣለህ። ጴንጤ ኤቭሪቲንግ ኢዝ ኢሞሽናል፣ ስሜታዊ። ኤቭሪቲንግ ኢዝ አባውት ማኒ፣ ኤቭሪቲንግ ኢዝ አባውት ስልጣን፣ ኤቭሪቲንግ ምንም። ጴንጤ ማለት በቃ ጴንጤ በቃ እውነቴን ነው የምላችሁ። ጴንጤ በቃ እውቀት የሚባል ነገር የለም። ኢየሱስን ሳይሆን የሚቀበሉት ኢየሱስ ያደርግልሃል የሚባለውን ነው የሚቀበለው። ልክ ወንድማችን ዮናስ ሙሉነህ ወደ ጴንጤ የሄደበት ምክንያት ምንድን ነው? ወንድማችን ዮናስ ለምን ነው ወደ ጴንጤ ሄደ? አይተናል አይደል? ለምን ነው ጴንጤ? የመጀመሪያው ጊዜ አይደለም። የመጀመሪያው ጊዜ በጴንጤ ባደወይ ዛሬ ኃጢአት ሰርተህ ዛሬውን ንስሐ ትገባለህ። ዛሬውን ምንም በቃ እንትን ትደረጋለህ። ጴንጤዎች ኢየሱስን በስልክ ያናግሩታል። ጴንጤ እኮ እብድ እኮ ነው። እብድ መረጃ የለም። አንድ መረጃ ጴንጤ ፈውሶ አያውቅም። አድኖ ምንም ነገር የለውም። ጴንጤ ቲክቶክ ነው ብያለሁ። በቃ ጴንጤ ማለት ዘሀበሻ ማለት ነው። ክቡራን ተመልካቾቻችን ዘሀበሻ ነኝ እያለ ጴንጤ ይመጣና ሄሎ ጂሰስ፣ ያ ኢየሱስ እንዴት ነህ? ሰላም ነህ? ደግሞ እኮ አማርኛ በደንብ አይችሉም። አብዛኛዎች ደቡባዊና ኦሮሞዎች ናቸው ጴንጤ የሆኑት አይደል? ኢየሱስን ያናግሩታል ደውለው። ጴንጤ ማለት ይመጣልህና እዚህ ጋር በስልክ ይኸውላችሁ አንድ 20 ሺህ ሰው ሰብስቦ 20 ሺህ ከደቡብ የመጡ ሰዎችን ሰብስቦ ኢዲዲያ ጳውሎስ የሚባል ምን ያደርጋል? ይመጣና ዛሬ ተአምር ነው የሚደረገው። እዚህ ሁላችሁም ዛሬ ተአምር ታያላችሁ። እግዚአብሔር ዛሬ በሰማይ መላእክቶች ሲያመልኩት አሰማቸዋለሁ ዳይሬክትሊ ብሎ በአይፎን 7 እዛን ጊዜ አይፎን 7 ነበር ማይክሮፎን ያመጣና ዩቱብ ላይ ማለት ነው። ዩቱብ ላይ መዝሙር የእንግሊዘኛ መዝሙር ይለቃል። የእንግሊዘኛ መዝሙር እየለቀቀ ይህ ደቡብ ክልል ያለው እንግሊዘኛ አልፎበት የማያውቀው ታውቃላችሁ። ጴንጤ ማለት እንደዚህ ሱት መልበስ ነው። አሁን ይህ ጴንጤ ነው ታውቃላችሁ። ይህ ልጅ ጴንጤ ነው። ይህም ጴንጤ ነው። ጴንጤ ማለት ቢጫ ሱት፣ ቀይ ሱት፣ አረንጓዴ ሱት፣ ፐርፕል ሱት ግጥም አድርጎ መጽሐፍ ይዞ ፎጣ ይዞ ዳስ ጴንጤ። በቃ አሁን ክርስቲያን ሆነ። ደስት ጴንጤ ማለት ደስት። ጴንጤ ደግሞ ጴንጤ ፓስተር። ከዛው ምን ማለት ጀመሩ? ማይነር ፕሮፌት ማለት ጀመሩ። ሜጀር ፕሮፌት ማለት ጀመሩ። ሐዋርያ። ጴንጤ በቃ መጽሐፍ ቅዱስ ያለውን ስልጣን ሁሉ ይሰጣሉ ለራሳቸው። መጽሐፍ ቅዱስ ሐዋርያ አለ አይደል? ሐዋርያ ነኝ
ሐዋርያት ትላለች። የሴት ሐዋርያ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ከ12ቱ ሐዋርያዎች 12ቱም ወንድ ነበሩ። ከነቢያቶች ሁሉ ከ17ቱ የማይነር ነቢያቶችና ከ5ቱ ሜጀር ነቢያት ሁሉም ወንዶች ነበሩ። መጽሐፍ ቅዱስን የጻፉት 66 መጽሐፍ 40 የተለያየ ሰው ነው የጻፈው። 40ውም ወንድ ናቸው። ተመልከቱ። ኢየሱስ የመረጠው ደቀ መዛሙርት 12 ወንድ ነው የመረጠው። ለምን? መንፈሳዊ አገልግሎት የተሰጠው ለወንድ ነው። ለምን ካላችሁ በብሉይ ኪዳንም ሙሴ ነበር። የሙሴ ወንድም አሮን፣ የአሮን ቤተሰቦች ሊቫይት እነሱ ናቸው አገልጋዮች በብሉይ ኪዳን። በአዲስ ኪዳን ኢየሱስ ክርስቶስ መጣ፣ ሐዋርያቶችን ሾመ፣ 12 ደቀ መዛሙርቶችን መረጠ። ኢየሱስ እኮ 120 ደቀ መዛሙርት ነበረው። ታውቃላችሁ፣ መጨረሻ ኢየሱስ ክርስቶስ ሲሞት ሲያርግ ሙቶ ተነስቶ ሲያርግ 120 ደቀ መዛሙርት ብቻ ነው ያፈራው ኢየሱስ ክርስቶስ። ኢየሱስ ክርስቶስ 33 ዓመት ከግማሽ በዚህ ምድር ላይ ሲራመድ 3 ዓመት ከግማሽ ወንጌል እየሰበከ ሲያገለግል ያተረፈው 120 ሰው ብቻ ነው። 120 ሰው ብቻ ያዳነው። የተከተሉት በሺህ የሚቆጠሩ 5000 ሰዎችን መግቧል ኢየሱስ። ጴንጤ ማለት ምግብ ተከትሎ የሚመጣ ነው። ኦርቶዶክስ ማለት ጥንቁልናን ጣዖትን የሚከተል ነው። ሙስሊም ተውት። ሙስሊም ራሱን ሌላ ሃይማኖት ስለሆነ ሙስሊም ሌላ ሃይማኖት ነው። ከኛ ጋር ምንም የሚያገናኘው ነገር የለም። ጸረ ክርስቶስ ማለት ነው ሙስሊም። በቃ ክርስቲያን ያልሆኑ ሃይማኖቶች ሁሉ ጸረ ክርስቶሶች ናቸው። በቃ አራነት በዛ ላይ እኮ ነው የምንዘጋው። ያው ከሙስሊሞች ጋር ጸረ ክርስቶስ ስለሆኑ ምንም በቃ ጸረ ክርስቶስ ናቸው። ጸረ ክርስቶስ ማለት ምንድን ነው? ኢየሱስ ክርስቶስ እግዚአብሔር አይደለም በስጋ አልተገለጠም የሚሉ ሁሉ ጸረ ክርስቶሶች ናቸው። the definition of ጸረ ክርስቶስ ማለት the definition of ጸረ ክርስቶስ ማለት definition ነው የምላችሁ። ትርጉሙ ዝርዝሩ ጸረ ክርስቶስ ትላላችሁ። ጸረ ክርስቶስ ማለት ካቶሊክ፣ ኦርቶዶክስ፣ ጴንጤ እና ሙስሊም ጆሆባውነስ all of those are considered ጸረ ክርስቶስ because really ክርስቶስን ብቻውን ያነገሱ አይደሉም። ለምን? ሙስሊም ክርስቶስ እግዚአብሔር አይደለም፣ ጆሆባውነስ ክርስቶስ እግዚአብሔር አይደለም ይላሉ። ጴንጤ ክርስቶስ ብቻውን በቂ አይደለም፣ እነሱ ራሳቸው እንደ ክርስቶስ ነው አክት የሚያደርጉት። ኃይሉ ዮሐንስ የሚባል የጴንጤ አገልጋይ አለ። እኔ እግዚአብሔር ነኝ ይላል። እዩ ጩፋ እግዚአብሔር ነኝ ይላል። የእግዚአብሔርን ግሎሪ የሚሻሙ ሁሉ ጸረ ክርስቶሶች ናቸው። ማወቅ ያለባችሁ ኦርቶዶክስ ተዋህዶ ከአምስተኛ ክፍለ ዘመን ይሆናችሁ። ኦርቶዶክስ አባ ሰላማ ይዞት የመጣው ኦርቶዶክስ በንጉስ ኢዛና ጊዜ ያ ኦርቶዶክስ ጸረ ክርስቶስ ነው። በአንደኛ ክፍለ ዘመን እስከ 4ኛ ክፍለ ዘመን የነበረው ኦርቶዶክስ ትክክለኛ ነው። እኔ ኦርቶዶክስ ሪፎርም ካልቪኒስት ነኝ። አሁን ኦርቶዶክስ የሚለውን ስም ኢትዮጵያውያኖች የፈጠሩት አይደለም። እዝናሪብን አማርኛ አይደለም፣ እንግሊዘኛ አይደለም፣ ግሪካውያን ነው። የግሪክ ቃል ነው ኦርቶዶክስ። በአንደኛ ክፍለ ዘመን የጳውሎስ ደቀ መዛሙርቶች የሐዋርያቶች ደቀ መዛሙርቶች ይከተሉት የነበር ቀጥተኛ መንገድ ማለት ነው። አንቲያክ ላይ ክርስቲያን ተብለው ሲሰየሙ እነዛ ኦርቶዶክሲ ማለት ባደወይ ሁሉም ይጠቀማል። ቃሉ ማወቅ አለባቸው። ኦርቶዶክስ ማለት ምን እንደሆነ ስታውቁ ትላላችሁ። ኦርቶዶክስ ማለት ይህ የኢትዮጵያ ኦርቶዶክስ ተዋህዶ አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ አባ ሰላማ ያመጣው ፖለቲካና ካልቸር። እንዲያውም በ5ኛ ክፍለ ዘመን የነበረው በንጉስ ኢዛና የነበረው ኦርቶዶክስና ከዮዲት ጉዲት በኋላ የመጣው ኦርቶዶክስ ይለያያል። በየጊዜው የተለያየ ነገስታቶች በዛጉዌ ዳይናስቲ የነበረው ኦርቶዶክስ እና በሳለማነክ ዳይናስቲ የመጣው ኦርቶዶክስ ይለያያል። እንትን እየተለወጠ ኢቮልቭ እያደረገ አዳዲስ አስተምሮ እያስገቡበት ኢቮልቭ እያደረገ የመጣ ነው።
አሁን የኢትዮጵያን ኦርቶዶክስ ወይም ኦሪየንታል ኦርቶዶክስ የሚለውን ብታጠኑ ማለት ነው። ኦሪየንታል ኦርቶዶክስ የሚባለው በአራተኛ ክፍለ ዘመን ከካቶሊክ አፈንግጦ የወጣ በጉባኤ ምንድነው ማይ ጋድ ኒቃያ ጉባኤ በአማርኛ ነው። ቆስጦንቲኖስ ነው። ቆስጦንቲኖስ አይደለም። 459 የሁለተኛው የጉባኤ በተደረገበት ጊዜ ከካቶሊክ ሃይማኖት አፈንግጠው ወጡ። ኦሪየንታል ኦርቶዶክስ ሆኑ። ቄርቄዶን ታንክ ዩ ቬሪ ማች ቄርቄዶን ጉባኤ ቄርቄዶን ላይ ስላልተስማሙ በዲቲ ኢየሱስ ሳይሆን ምንድን ነው ስሙ? ማይ ጋድ እንግሊዝኛና አማርኛ ስቀላቀል ራሳው ጀመርኩኝ። actually it's the my God the nature of Christ ኢየሱስ እግዚአብሔር ወይም ኢየሱስ ክርስቶስ ሁለት ኔቸር ነው ያለው ወይስ አንድ ኔቸር ነው ያለው በሚለው ኦሪየንታል ኦርቶዶክሶች አንድ ኔቸር ነው ያለው ተዋህደዋል ብለው የወጡት ከቤተ ክርስቲያን የተባረሩት በአራተኛ ክፍለ ዘመን በቄልቄዶን ጉባኤ ቄልቄዶን ላይ ወጡ። በቃ ነገረ ክርስቶስ ስለ ነገረ ክርስቶስ አሁን ከኔ ጋር መጡ። አንድ ኦርቶዶክስ በኔፊት መቆም የሚችል የለም። አንዱ ኦርቶዶክስ ነው የምላችሁ $1 ሚሊዮን አስይዛለሁ። አንድ ኦርቶዶክስ በታሪክም በመጽሐፍ ቅዱስም ስለ ነገረ ክርስቶስ ከኔ ጋር መቆም የሚችል የለም። ግን ያው እነሱም አያውቁትም ዝም ብለው አብዛኛው ህዝቡ ስለማቅ ነው እንጂ ነገረ ክርስቶስ ላይ ኢየሱስ ክርስቶስ ተዋህዷል ዘይትና ውሃ ተቀላቅሏል ብሎ ምን ማለት መሰላችሁ? መለኮታዊና ስጋዊ ተቀላቅሏል ተዋህዷል ማለት ሰው እና እግዚአብሔር ተቀላቅሏል ተዋህዷል። ደሚጋግ ይባላል ቃሉ። ደሚጋግ ይሄ የመጣው ከግሪክ ሚቶሎጂ አሁን እንደነ ታውቃላችኋል ዙስ ሄርኪሊስ ምናምን የሚለው ፈላሰፊ ዳስ ዋይ አሁን ወደ ኋላ ሄዳችሁ ስታጠኑ ማለት ነው ኦርቶዶክስ ተዋህዶ ኦሪየንታል ኦርቶዶክስ ያን ይዞ ነው የመጣው። ዳስ ዋይ they worship Mary ማርያምን የሚያመልኩበት ምክንያት አፍሮዳይቲን የግሪክ አማልክት ስለነበረች ሰው ተቀላቅሎ ገብቷል። ከዚህ ህዝብ ጋር እንዴት ነው የምግባባው? ይህ ህዝብ እኮ ምንም አያውቅም እኮ ማወቅ አይፈልግም። ያወቀውን ማሳወቅ አይፈልግም። ማወቅ አይፈልግም። መማር አይፈልግም። የተማረው ማስተማር አይፈልግም። ሐሳቡን በእውቀት እንትን ማድረግ አይፈልግም ይህ ህዝብ። ስለዚህ ሰይጣን ምን ያደርጋል? ይመጣና በደንብ አድርጎ ጆሮቸውን ይዘጋዋል። ስጋዊ ነገር ያቀርብላቸዋል። ያን ነገር እየተከተሉ በህይወታቸው ደስተኛ አይደሉም። ምንም ለውጥ አያመጡም። በትዳራቸው ለውጥ የለም። በህይወታቸው ለውጥ የለም። ተሳዳቢዎች ናቸው፣ ገዳዮች ናቸው፣ አራጆች ናቸው። ሀገሩን ስትመለከቱት የመጨረሻ የረከሰ ነው። ብልግና የሚመለክበት ሀገር ነው። ሴት አዳሪነት የሚከበር ሀገር ነው። ሌብነት የሚከበርበት ሀገር ነው። this is የኢትዮጵያ ህዝብ ማለት እንደነዚህ የዓለም ህዝብ ማለት ነው። አሁን መጽሐፍ ቅዱስ ከዓለም ተለዩ ይላል። እኔ ተለይቻለሁ። እናንተ ተለይታችኋል። አልተለያችሁም። ለምን እንደማትለዩ ታውቃላችሁ? you love it ስጋዊ ነገር ሳድስፋይ ያደርጋችኋል። ስለ ስጋዊ ነገር ትወዳላችሁ። የመለየት ማለት በዚህ ምድር ላይ እየኖርን ዓለማዊ ከሚያደርጉት ነገር ጋር አብረን አንሆንም። ከባድ ነው። ኢየሱስ እኮ እኛን ትቶነ ሲሄድ ደቀ መዛሙርቶችን ትቶነ ሲሄድ እኔ እስከምመለስ ድረስ በጣም ከባድ ነው የሚሆን ብላችኋል። በቃ ከባድ ነው የሚሆነው። ጸንታችሁ እስከ መጨረሻው ቁሙ ይላል። አሳልፎ ይሰጧቸዋል፣ ይገሏቸዋል፣ ያርዷቸዋል። ትጠላላችሁ፣ በስሜ ትጠላላችሁ። እኔ የምጠላው በኢትዮጵያውያን ምክንያት በክርስቶስ ስም ነው። that's it nothing else እኔ የምጠላው has nothing to do የማንንም ሚስት ቀምቼ አይደለም፣ የማንንም ገንዘብ ሰብስቤ አይደለም፣ በማንም ብሔር ተደብቄ ሸውጄ አይደለም። ሐቅንና እውነትን ስለምናገር ሰይጣን የሚመራው ህዝብ ስለሆነ አብዛኛው ስጋዊ ህዝብ ስለሆነ ለስጋው የሚገዛ በኃጢአት የተጥለቀለቀ ህዝብ ስለሆነ ይህ ህዝብ ለዚህ ህዝብ አልመጣውም። ባደወይኔ እኔ የመጣሁት ክርስቶስ ኢየሱስ ወንጌል ስንሰብክላቸው አይምሯቸው የሚከፈትና ለሚሰሙት ነው። ግን እኔ ደግሞ እነግራቸዋለሁ this is the shortcut በቃ that's why አሁን ትመጡና እዚህ ጋር እከሌ ትላላችሁ። አሁን እስኪ ጥሩ ማን ነው ጥሩ መጽሐፍ ቅዱስ አስተማሪ እዚህ ሶሻል ሚዲያ ላይ ብትባሉ ሁሉም የሚጠራው መጽሐፍ ቅዱስ የማያውቅ ሐሰተኛ ትምህርት የሚያስተምረው ነው የሚጠራላችሁ። ኦርቶዶክስ ወንጌል አያስተምርም። ኦርቶዶክስ መጽሐፍ ቅዱስን አስተምሮ አቅም ማስተማር አይችልም። ማስተማር አይፈልግም። ማስተማር አያስፈልግም።
ሰሊና የምትባይ መጀመሪያ አንቺ ማለት ነው ግቢና የምታምኙን እምነት ልጠይቅሽ ምን እንደሆነ ምንም አታውቂም። ይሮን ነው ብጠይቅሽ ምን እንደምታምኝ አታውቂም። በነገራች ላይ ሰሊና አሁን ባል አላገባሽም፣ ነገር ግን ብዙ ዝሙት ታደርጊያለሽ አይደል? ባል የለሽም ግን ዝሙት ታደርጊያለሽ። ሴክሹዋል ግብረ ስጋ ግንኙነት ታደርጊያለሽ፣ ታጨሻለሽ፣ ትጠጫለሽ፣ ትጨፍሪያለሽ። አሁን ገብቼ ባየው እንትንሽን ቂጥሽን እየወዘወሽ ነው ቪዲዮ የምትሰሪው፣ የአንቺ ኮንቴንት ማለት ነው። ግን ማህተብ አለሽ፣ ባለ ማህተብ ነሽ። ይሄ ከዚህ ህዝብ ጋር መግባባት አልችልም። ከዚህ ህዝብ ጋር መቼም ልግባባ አልችልም። መግባባት የምችለው እኔ የመጣሁት የተጠራሁት ነግራችኋለሁ። እግዚአብሔር ነው ብላችሁ ከዚህ ህዝብ ጋር ልግባባ አልችልም። እንዴት እግባባለሁ ከዚህ ህዝብ ጋር? ይሄ ህዝብ እኮ ታውቃላችሁ እንዴ? ኦፍ ኮርስ አለች። ይኸው ትክክል ሰሊና ትክክል። ስለዚህ እንደዚህ ስነገር I recommend ይህን ቡክ አንብቡ። Christianity in Crisis 21st Century ሃንክ ሃነግራፍ የሚባል የጻፈው መጽሐፍ ነው። ይህም አንብቡ። ይህን ካነበባችሁ አንደርስታንድ ታደርጋላችሁ። ኢትዮጵያ ውስጥ የተደረገ ያለው ከ25 ዓመት በፊት አሜሪካ ውስጥ ሲደረጉ የነበሩት ነገሮች ናቸው። ኦኬ ታፕታፕ አድርጉ። 100 ሰው ነው ታፕታፕ ያደረገው። 200 ሰው ብቻ ቁጭ ላይ ያየኛል። ደስ ስል በእናታችሁ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁን እኔ if I start teaching in English, I'm not sure how many of you guys will understand because majority of the book that I read is in English. And you have to forgive me that I'm not really great in Amharic. I don't read Amharic that great. And there's not a lot of book in Amharic that I can read theologically or historically. So everything that I read is in English. And I wish I'm going to transform slowly. I'm going to start preaching the gospel in English because majority of the books that I read is in English. Majority of the doctrine, the theology that I study is in English. And my biggest problem is that majority of you guys don't understand English. And that's not your fault. It's just you're Ethiopian. I've been here for 30 years. So even my English right now is becoming problematic. So, but that's why maybe the way I'm communicating, that's why I feel like that when I'm communicating in Amharic, I'm not sure if I'm communicating right. I'm not sure if people are really understanding me right. When I'm trying to explain how the formation of how the Ethiopian religion formation came to be, or even the Coptic Orthodox, or the Greek Orthodox, or the Eastern Orthodox, or the Catholic, or the Protestant movement, or the Pentecostal movement. It's very important. It's imperative that you guys understand how the process, who started it. You have to understand it. If you don't understand the background, how can you follow something? For example, majority of you guys consider yourself to be Orthodox, right? But if I ask you the formation of Orthodox Tewahedo, you have no idea. You got to know the historical background. You got to know how Orthodox Tewahedo came to Ethiopia. How did Orthodox Tewahedo exist? When did it start? When was the first time that the current Orthodox Tewahedo religion, or the current... here's a problem. Majority Ethiopians think the word Orthodox belongs to Ethiopia. Or majority Ethiopian think that Orthodox is the Ethiopian religion, but it's not. As a matter of fact, the Ethiopian Orthodox Tewahedo is one of the smallest Orthodox adherents compared to the Eastern Orthodox. Okay, there's Oriental Orthodox, there's Eastern Orthodox, right? There's Coptic Orthodox, there's different Orthodox. But they keep saying that like Orthodox is one. No, you're not. Eastern Orthodox are the biggest Orthodox religion, over 300 million adherents or followers. The Coptic Orthodox, there's about 80 million. Ethiopia being the largest, not Coptic, but Oriental Orthodox. Sometimes referred to as Coptic Orthodox. Coptic is an Egypt Orthodox. But you gotta understand, Ethiopia was under the Coptic Egyptian Orthodox religion for a century, for a long time, until 1969. 1969 is Ethiopia got independence from Coptic Orthodox and become Ethiopian Orthodox Tewahedo, selecting their own first patriarch or patriarch. See,
This is what I'm saying. Like, you guys are not educated. There's nobody in the Ethiopian community that can come and have a debate or a conversation. None of you guys, you guys just talk fiction. It's all fiction and you're okay with that. I'm saying, I'm not asking you to change your religion. Don't change your religion. Don't follow religion. Just know your religion. What does Orthodox teaches? What's the major doctrine teaching of Orthodox? What do Orthodox teach about salvation? What do Orthodox talk about eschatology, theology? How do they explain the Trinity? What do they believe about heaven, hell? What do they think about righteousness? What do they think about sin? You got to be able to understand that from a biblical perspective. Ethiopians do not believe in Ethiopian Orthodox do not believe in the Bible. They don't believe solo on the Bible. They believe in other writings, like Apocrypha books. Ethiopian has 81 Bible, and 15 of them are considered to be Apocrypha. Even the Ethiopian Orthodox know that they're not canonized. They are not original part of the Bible. They are Bibles that are written by non-Holy Spirit inspired. ገብቷችኋል ነው ያወራሁት? ስንት ሰው ገባው? ስንት ሰው ገባው? ስንት ሰው ገባችሁ? This is why. Yes, I think I would be very tremendous in the English-speaking world. I think I would be very tremendous, but I don't know. The young adult of Ethiopians, I'm not sure if you guys understand. I'm not sure if you guys comprehend. I know a lot of you guys will not understand it. But how many of you guys understood what I'm talking about? How many of you guys actually understand me right now? I mean, I feel so sad for the young adult Ethiopians, those who speak English, those who are born or raised in America, when they follow their parents' footsteps. It's sad. It is very sad. They don't even. Their religion has become a culture. Religion is not supposed to be a culture. I mean, for God's sake, Beyonce thinks she's a Christian. Jay-Z thinks he's a Christian. Lil Wayne thinks he's a Christian. He's not. They're not Christians. They belong to Satan. They belong to the world. They are masquerading as Christians to lower the Christian so that they can manipulate them. But how do we differentiate that? Shouldn't the Bible be where we get our reference, where we get our views? Let's just think about it. Ethiopians, look at your parents. Your parents, they're hypocrites. They're hypocrites. They drink, they smoke, they steal, they cuss on a regular basis, they gossip. They're racist. They're not Christ-like. All they teach you to be is, oh, don't forget your cross. Oh, don't forget, like, religion should not be a jacket that you you wear and you take off. It has to be a transformation. That's why Jesus said, unless you are born again, you will not inherit the kingdom of God. You gotta be born again. Born again meaning, like the old you, the old religious Abrahamic religion, whatever Judaism, whatever religious concept you had, you have to be baptized in the name of Jesus Christ. You have to be born again from spirit and water, meaning that your old way of thinking, your old way of understanding has to transform. You have to live your life for Christ. If you are, you're no longer owner of your life. Christ is the owner of your life. I'm talking about in everything you do. So your work, your marriage, the way you raise your kids, your business, your political view, everything has to be to please Christ. It has to be from a Christian perspective. It has to be.
That's what what I see is you all use God or Christianity as a side dish, like awazi, matakasha. Your pastors, your bishops, your deacons are corrupted. They're corrupted. They're manipulating you. They are taking you for a ride. They never teach you the word of God. They don't, because they continue to guide you to be a sinner, because the more sinner you are, the more money you will give to them. But if you become righteous and have a relationship with Christ, your life will transform, and you no longer will be a customer. Religion is a business. Orthodox Tawahedo is the biggest business in Ethiopia. The biggest. They're making billions of birr off of you. Selling you cross, selling you pictures, selling you many, many things. Making you feel special if you go take a shower somewhere what they call is a holy water. And without knowing, you're being manipulated and being taken advantage, because you rather go to man of God and go to God, because you are searching for shortcut. Instead of reading the Bible, instead of living a righteous full life, following the word of God, being obedient to his word, you want a shortcut. Because you don't want to do that. You want to sin, you want to dance, you want to party, you want to be promiscuous, you want to steal, you want to cuss, you want to be racist, you want to do all that. With all that, you are seeking for a religion that's going to say it's okay, you are holy. That's Orthodox. That's Pente. That's Protestant, that's Pentecostal, that's Orthodox, that's Catholic, that's Muslim. They give you, religion gives you permission slip for you to live a carnalistic life. I want you guys to understand, I'm fluent in English. I can teach for 24 hours. I can verbatimly, I can quote the scripture. I'm doing this because I believe the Ethiopian people do not have adequate teachers in Amharic. That's the only reason my content is in Amharic, because I believe ኢትዮጵያ ውስጥ ለኢትዮጵያውያኖች በአማርኛ እውነት የሚሰብክና የእግዚአብሔርን ቃል በአግባቡ የሚያስተምር ስለሌለ ነው እንጂ እንግሊዘኛ ማውራት አቅቶኝ አይደለም። as a matter of fact በእንግሊዘኛ ይሻለኛል እኔ really ጭንቅላቴ ራሱ ፋየር የሚያደርገው ጭንቅላቴ ራሱ የሚሰራው እንግሊዘኛ 30 ዓመት ነው ያደኩት እዚህ ሀገር። አማርኛ 11 ዓመት ብቻ ነው የተጠቀምኩበት ኢትዮጵያ። so don't get it twisted። ግን ኢትዮጵያውያኖች ጆሮአችሁ ስለ መንፈሳዊ ትምህርት ሲባል የለመዳችሁት የሆነ ነጠላ ለብሶ ቄስ መስቀል ይዞ ስብሐነ አምላክነ ወመድኃኒነ ስብሐነ እንደ ዘመድኩን በቀለ የማርያምን ፎቶ ይዤ ሁላችሁ እንግዲህ ጠጋ በሉ ቅድስት ድንግል ማርያም እናታችን she's not my mother። ቅድስት ድንግል ማርያም የኔ እናት አይደለችም። የወለደችው ኢየሱስን ነው። እኔን አልወለደችኝም። ልጆቿን የያዕቆብ እናት ናት፣ የዮሴፍ የዩሳ እናት ናት። ስለዚህ ቅድስት ድንግል ማርያም እኔን አታድነኝም። ብጸልይላት አትሰማኝም፣ መስማት አትችልም። መስማት የሚችለው እግዚአብሔር ብቻ ነው። ቅድስት ድንግል ማርያም ቅድስ የሆነችው ኢየሱስን ስለወለደች ነው። ከዛ በፊት ቅዱስ አልነበረችም። እንደማንኛውም ሰው ኃጢአተኛ ነበረች። እኛን አሁን ለምሳሌ ኢየሱስ እኔን አንጽቶኛል፣ ቅድስና ሰጥቶኛል። ማርያምም ቅድስ የተባለችው መንፈስ ቅዱስ በማህፀኗ ላይ ክርስቶስን ስትጸንስ ቅዱስ ነው የተቀደሽ ቅዱስ ነሽ የተባለችው ኢየሱስን ስለያዘች ነው። ቤዛ አይደለችም። ቤዛን ነው የወለደችው። ሽዝና ቤዛን ወለደች። ይህን ስላስተማረ አይደለ እንደ የኦርቶዶክስ ተዋህዶ አቡነ ማርቆስ ነው የሚባለው ባንዴ የዘመታችሁበት መናፍቅ ጴንጤ ያላችሁት ለምንድን ነው? ኦርቶዶክስ ተዋህዶ ቄሶች፣ ጳጳሳቶች መጽሐፍ ቅዱስ ካስተማሩ ለምንድን ነው ጴንጤ የሚባሉት? ለምንድን ነው መናፍቅ የሚባሉት?
ይህ እንኳ ራሱ ማሰብ አልቻላችሁም። አንድ ሰው የእግዚአብሔርን ቃል ሲያስተምር የዓለም ቤዛ ኢየሱስ ነው፣ ማርያም አይደለችም። ማርያም ለእኔ አልሞተችም፣ ደሟን አላፈሰሰችልንም። ማርያም እንደ ማንኛውም ሰው ኃጢአተኛ ናት። ቅዱስ የሆነችው እግዚአብሔር በማኅፀኗ ስላደረ ነው። ስለዚህ አዎ ከሴቶች ሁሉ የተመረጠችው ኢየሱስ ስላደረባት ነው። ከሴቶች ሁሉ የተመረጠችው ስላደረባት ነው። ባያድርባት እንደ ማንኛውም ሴት ነበር የምትሆነው። ይህም ማወቅ አለባችሁ። ማርያም እናንተ ግን ማርያምን እያመለካችሁ ነው ያላችሁት። እውነቴን ነው የምላችሁ፣ ጣዖት እያመለካችሁ ነው ያላችሁት። ማርያምን አታመልኳት። ማርያም ራሷ በምድር ብትኖር እውነቴን ነው ራሷን ታጠፋለች። ያን ያህል ነው ለእግዚአብሔር የተሰጠችው፣ ያን ያህል ነው ቅድስናዋ። ማርያም ኢየሱስን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ ህይወቷን ኑራ ሙታለች እንደ ማንኛውም ሰው። ይህ ፋክት ነው፣ መጽሐፍ ቅዱሳዊ ነው። እናንተ ግን ካቶሊክ ነው መጀመሪያ ማርያምን ዲፋ ያደረጋት። ኢማኩሌት ኮንሰፕሽን ልክ እንደ ክርስቶስ ያለ ኃጢአት የተወለደች ኢማኩሌት ኮንሰፕሽን ናት አሉ። ውሸት እኮ ነው፣ መጽሐፍ ቅዱሳዊ እኮ አይደለም። የለም ባዶስ 7ኛ ክፍለ ዘመን 8ኛ ክፍለ ዘመን ሌት የመጣ አመለካከት ነው። እኔ አሁንም ማስተምረው ትምህርት ከብዙ ጴንጤዎች ጋር ለምን ጴንጤዎች አይደግፉኝም? ቢኮዝ እዩ ጩፋን ስለምቃወምባቸው። አያችሁ፣ ኢየሱስን ቢከተሉ ጴንጤዎች እኔን ስፖርት ያደርጉኝ ነበር። ኢየሱስን ስለማይከተሉት እዩ ጩፋን፣ ዮናታን አክሊሉን፣ ማነው ኢዲዲያ ጳውሎስን ከሌን ስለሚከተሉ ሰውን ነው የሚከተሉት ጴንጤዎች። ወንጌል ከኦርቶዶክስ የበለጠ ጴንጤ ይገባዋል። ጴንጤ ግን ወንጌልን አይከተልም፣ ወንጌል ሰባኪውን ነው የሚከተለው። ጴንጤ ወንጌል ሰባኪውን ነው የሚከተለው። ይህም ማወቅ አለባቸው። እዚህ ጋር ቲክቶክ ላይ የምታያቸው እነ ኤርሚያስ እነ ጥሯቸው ስማቸውን እንዳለ የክርስቶስ ኢየሱስ ተከታይ እያደረጉ አይደለም፣ የእነሱ ተከታይ እያደረጉ ነው። ወንጌልን የሚከተል ሰው ወንጌልን ይከተላል፣ ሰውን አይከተልም። ምክንያቱም ሰው ሸምበቆ ነው፣ ኃጢአተኛ ነው። ወንጌል ማለት ትክክለኛ ሐቀኛ ነው። ኤርሚያስ ወንጌልን መስበክ አይችልም። እሱ ራሱ ኃጢአተኛ ነው። እሱ ራሱ ለብሽሽቅ ሲል ዮናስ ቤት እየገባ ኦርቶዶክሶችን የሚሳደብ ነው። ኦርቶዶክስን መሳደብ ኤቭሪዴይ 24 ሰዓት ምን ይጠቅማል? ኦርቶዶክስን ከምትሰርባቸው ወንጌል ስበክላቸው፣ ስለ ክርስቶስ ኢየሱስ ስበክላቸው። ኦርቶዶክስን እያዳንካቸው አይደለም። ኦርቶዶክስም ሲሳደብ ነው የሚለው። ወንጌል አውቅ ያለው የምትል ከሆነ ድኛለው የምንል ከሆነ ወንጌልን መስበክ ነው። እኔ ኦርቶዶክሶችን አልሰርባቸውም። አልዳኑም፣ በጨለማ ነው ያሉት፣ ጠፍተዋል። እንዲድኑ ነው የምፈልገው። እየመጣው እናንተ ስዕል አድኖ የምታመልኩ እናንተ ተክለ ሃይማኖት ቅዘን ምናምን ስላቸው ያብዳሉ፣ አይወዱም። ስለ ተክለ ሃይማኖት ቁጭ ብዬ ባስተምራችሁ መስማት አይፈልጉም። አውቁትም አንብበውት አያውቁም። ይኸው የተክለ ሃይማኖት ገድለ ተክለ ሃይማኖት አለ እዚህ ጋር አንብበውት አያውቁም። አንብበው አያውቁትም፣ ግን ተክለ ሃይማኖትን ይወዱታል። ተክለ ሃይማኖት ይወዱታል። ለተክለ ሃይማኖት በቤታቸው ተክለ ሃይማኖትን የሚያመልኩ ለተክለ ሃይማኖት የሚጸልዩ ያሉ ዴሮ ነው። አንብበውት አያውቁም። እውነቴን ነው የምላችሁ። ተክለ ሃይማኖትን ገድል ተክለ ሃይማኖትን የሚያነቡት ዲያቆናቶችና ቄሶች ናቸው። እነሱ ደግሞ ህዝቡን የሚቀልዱበት የሚጫወቱበት ነው። አም ሲሪየስ። አሁን ከኦርቶዶክስ ጋር ገድላትን አንብቦ የማያውቅ ገድላት ምን እንደሆነ የማያውቅ መጥቶ ይከራከራል። የሚያውቀው ተክለ ሃይማኖትን አትንካብኝ ይላል። ተክለ ሃይማኖትን እንዳነካብኝ ተክልዬ በተክልዬማ ቀልድ አላውቅም ይላል። ለምን ይመስላችሁ? ለምን ይመስላችኋል? ኦርቶዶክስ ተዋህዶዎች ተክለ ሃይማኖትን የሚወዱት በተለይ አማራዎች ለምንድን ነው ተክለ ሃይማኖትን የሚወዱት? ትመልሱልኛላችሁ? እዚህ ጋር ያላችሁ ለምን ይመስላችኋል? ተክለ ሃይማኖትን ለምን ነው የሚወዱት? ዋይ ኦርቶዶክስ ተዋህዶ በተለይ አማራው ለምን ነው ተክለ ሃይማኖትን የሚወደው? ዋይ ምንድን ነው ለነሱ ተክለ ሃይማኖት? እስኪ ተክለ ሃይማኖት ለእናንተ ምንድን ነው? ጀስት እንትን ቻሌንጅ ላድርጋችሁ።
አንተ ወሎዬ ዝም ብለህ አንተ ሁሉ ጊዜ እውነት እንደምልህ ሰለቸኝ። አሁንስ በቃ ቀረርቶ ጨዋታ አንድ እንትን ቁም ነገር የለህም ወሎዬ። እግዚአብሔር በጣም ትመቸኛለህ ወንድሜ ነህ፣ ግን በጣም በቃ ላይ እንትን የለህም። ላይክ ዩ ሃቭ ነው በቃ ሁሉ ጊዜ ቀረርቶ መቀረር ሙነ ነው ወንድሜ። ሱብሃንአላህ ሙነ ነው፣ ሌላ ነገር የለም። ታፕ ኮፒ ሊንክ አድርጉ እስኪ ሁላችሁ። እስካሁን ድረስ 100 ሰው ነው ታፕ ኮፒ ሊንክ አድርጉ። ስንት ሰዓት ተቀምጫለሁ ላሳያችሁ። የሰይጣን ስራ መሆኑን የምታውቁት ላሳያችሁ እንዴት ይህ ፕላትፎርም የሰይጣን እንደሆነና ተመልከቱ። ኦልሞስት 1 ሰዓት ከ49 ተቀምጫለሁ። 1 ሰዓት ከ49 ደቂቃ 9100 ሰው ገብቶ ወጥቷል። ልንገራችሁ፣ እውነቴን ነው የምላችሁ። አሁን ኢትዮጵያውያኖች ነፃ መውጣት የምትፈልጉ ሪሊ የዘላለም ህይወት ማግኘት የምትፈልጉ ሰዎች በደንብ ማዳመጥ አለባችሁ። እኔን እንዳታዳምጡኝ እያደረጋችሁ ያለው ሰይጣን ነው። እውነቴን ነው። በህይወታችሁ ነው እየቀለዳችሁ ያላችሁት። እኔ የማስተምረው ትክክል ነው፣ እውነት ነው። ሀኒቾ አንቺማ ኤክሰርሳይዝ እያደረግሽ ነው። አንቺማ እንትን በእኔም ነገ ልጀምር ነው። ሀኒቾ ያሳይሻለሁ። እኔ እኮ አቁሜያለሁ። ከአሁን በኋላ እኔ ወንጌሌን ነው የምሰብከው፣ ክርስቶስን ነው የምሰብከው፣ ትምህርቴን ነው የማስተምረው፣ ኤክሰርሳይዝ ነው የማደርገው። አያገባኝም እከሌ እንደዚህ ያደረገ እከሌ እንደዚህ አያገባኝም። እኔ ፖለቲከኛ አይደለሁም። እኔ መንፈሳዊ አገልጋይ ነኝ። እኔ ክርስቶስን ልሰብክ ወንጌል ልሰብክ የመጣው ሰው ነኝ። ወደ ፖለቲካ ወደ ምናምን የገባሁት እኮ ሀቅ ለመናገር ሃይምሯችሁ በፖለቲከኞች ስለተያዘ ነው። ጴንጤውም፣ ሙስሊሙም፣ ኦርቶዶክስም ሁሉም ፖለቲካ ብቻ ነው። ኤቭሪባዲ ቢኬም ፖለቲከኛ። ስለዚህ ወንጌል እኮ እኔ እኮ ብዙ ጊዜ እኮ ገብቼ ለዛ እኮ ነው ብዙዎቻችሁ ኮንፊውዝ የምትሆኑት። መዝሙሬን ሁሉ አዳምጡ፣ የምለቀውን ቪዲዮች ሁሉ አዳምጡ። መዝሙር ነው የምለቀው እኔ። ግን እናንተ ጭንቅላታችሁን ለመያዝ ነው 200 ሰው ብቻ ነው የሚያዳምጠኝ። ከ200 ሰው አንድ ሰው ታፕታፕ ኮፒ ሊንክ አድርግም። ከአሁን በኋላ ግን እግዚአብሔር እኔ እንትን ብያለሁ፣ ማድረግ ያለብኝን አድርጌያለሁ። ከአሁን በኋላ ለሚድኑት እግዚአብሔር ለጠራኝ መስማት ለሚፈልጉ መማር ለሚፈልጉ ሰዎች ብቻ ነው ማስተምረው። እኔ እውነቴን ነው የምላችሁ። አንፎሎ አድርጉ፣ የፈለጋችሁን አድርጉ፣ ዶማረ ተሳደቡ፣ ምን በሉ አያገባኝም። ዓለማዊ ናችሁ፣ በጨለማ ነው ያላችሁት። የምታደርጉትን ነገር ስለማታውቁ ትሳደባላችሁ። ለምሳሌ በራሱ ሃይማኖት የሚተማመን በራሱ በሚያምነው የሚተማመን ጥሎኝ መሄድ ነው። ይኸው 1 ብር ከ36 ሳንቲም ነው የሰራሁት። ሳምንቱን በሙሉ $41 ነው የሰራሁት። ሳምንቱን በሙሉ እንደዛ እየታገልኩ ማለት እንደዛ ሰውን ለማንቃት ለብር ብዬ አልመጣሁም። ሪወርድ አይደረግም፣ ሪወርድ አላገኝም። አዶናይ 900,000 ፎሎወር ነበረው፣ እኔ 400,000 ፎሎወር እያለኝ። አዶናይ ዛሬ 5 ሚሊዮን ፎሎወር አለው፣ እኔ ከ400,000 ወደ 360,000 ወርጃለሁ። ምን ልዩነታችን ምንድን ነው? እኔ ወንጌል እሰብካለሁ፣ እኔ ሀቅ እናገራለሁ፣ ሰውን ለማስተማር እሄዳለሁ። በቃ ይህን ማወቅ አለባችሁ። ይህን አውቃለሁ ያ እንደሚሆን። አዶናይ በቀን የሚያገኘው ፎሎወር እኔ በ4 ዓመት አላገኘውም። እንስ ኦኬ ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ እኔ የማስተላልፈው መልእክት እኔ ክርስቶስን እንደምሰብከው እኔ ወንጌልን ለማስተምረው እኔ የኢትዮጵያ ሕዝብ ተስማምቶ እንዲኖር ከብሔርተኝነት እንዲወጣ ከሃይማኖተኝነት እንዲወጣ ዳስ ዋት አይ ዲድ። ግን ጌስ ዋት ለእኔ ደግሞ ከትግሬም ከኦሮሞም ከአማራም ከጉራጌም ከስልጤም ከሁሉም ደግሞ ወንድምና እህቱ ነው ከእኔ ጋር የሚታገሉ በብር የማይተኩ ሀኒቾ ብቻ 1 ሚሊዮን ፎሎወር ናት። ጀርሚ ብቻ 1 ሚሊዮን ፎሎወር ነው። ሞቲቬሽን ሳሚ ወሳ ብሮ እንዴት ነህ? ደህና ነህ? አንድ ነገር ልንገራችሁ። ሀኒቾ ብቻዋን 1 ሚሊዮን ፎሎወር ናት። ሂዊ ብቻዋን 1 ሚሊዮን ፎሎወር ናት። ጀርሚ ብቻውን 1 ሚሊዮን ፎሎወር ነው። ለምን መሰላችሁ? በሁሉም ነገር በሚሄድበት አንደኛ እኔ ከሀዲዴ ስወጣ እዮዳብ አንተ እንደዚህ አይደለም ኖ እንደነሱ እንዳትሆን እግዚአብሔር እንደዚህ አይነት ሰዎች ይላክላችሁ። 5 ሚሊዮን ፎሎወር ከምታገኙ ሁል ጊዜ ሆይ እናንተ ጎበዞች፣ እናንተ ጀግኖች፣ መልካሞች እያሉ ከኋላ እየተከተለ ገደል ከሚከታችሁ እግዚአብሔር 5-6 የሆኑ ሰዎች በህይወታችሁ ያምጣ። የሰራነውን ስራ ሰርተናል። 300 ሰው ይዘን እነሱ 100,000 ሰው ይዘው ከኛ ጋር የሚሰራ እግዚአብሔር አለ። አምሲሪየስ። እኔ አሁን ሀኒቾ በጣም ትግራዊት ናት፣ ኢትዮጵያዊ ናት። በጣም እሷ ብቻዋን 1 ሚሊዮን ፎሎወር ናት። ሂዊ ብቻዋን 1 ሚሊዮን ፎሎወር ናት። ጓልሰገንን ሰድበው ደብድበው ከዚህ ቤት አጠፏት። ጓልሰገን የምትባል ታስታውሳላችሁ?
እነ እነ ጂቦ በጣም ዋጋ እንደሚከፈል ታውቃላችሁ። ግን አይደለ ከኔ ጋር የቆሙ ሰዎች ምን አይነት ዋጋ እንደሚከፍሉ አታውቁም። እነ ጂቦ ጓልሰገንን ደብድበው ጂቦ የሸገር ጁንታ የሚባሉት ጓልሰገንን ደብድበው ከዚህ ቤት አጠፏት። ቀድቼዋለሁ ቃል በቃል እንደዛ ሲል ጓልሰገን የሚባሉትን ትግሬዎችን እዮዳ ቤት ደብድበን ሰድበን አባረናቸዋለን። ተመልከቱ ጋይስ ምን አይነት ምቀኝነት እንዳለ እዚህ ቤት። እስኪ እዚህ ቤት የሌለ ብሔር አለ? እዚህ ቤት የማይገባ የሌለ ብሔር አለ? የማይገባ ብሔር አለ? እኔ 120 ሚሊዮን ሰው መከተል አልነበረበትም? እንደው ሀቅ ቢሆን ያ ሉጢዎች አሉ፣ አዎ ግብረ ሰዶሞች አሉ። ሀቅ ለመናገር ግብረ ሰዶሞች አሉ። እዚህ ግብረ ሰዶሞችን ተዋቸው። እዚህ ግብረ ሰዶም የሚያስተላልፉ ምናምን ተዋቸው። በቃ እኔ አሁን ብዙም አልመልስላቸው ሰዎች አሉ። ትግራይ አይገባ። ማን ነው ትግራይ የማይገባው? ኩዊን መሉ ማን ነው ትግራይ የማይገባው? አያጅቦ ነው ትግራይ የማይገባው። አምሶሪ እኔ ሁለተኛ ማለት ነው የትግራይ ህዝብ ሁለተኛ ድምፅ አልሆናችሁም። በፖለቲካሊ የአማራ ህዝብ ድምፅ አልሆናችሁም። ይቅርታ ጨርሻለሁ። ኦሮሞ፣ ትግሬ፣ ኢትዮጵያውያን በፖለቲካ ከዚህ በላይ እኔ ድምፅ አልሆናችሁም። ይቅርታ አድርጉልኝ። ካሁን በኋላ እኔ ቲፒኤልኤፍ ፋኖ ምናምን የሚል ነገር ከአንደበቴ አይወጣም። ጨርሻለሁ። እኔ የማስተምረው ስለ ክርስቶስ ኢየሱስ ነው። ምክንያቱም እኔ ሁሌ የማስተምረው ጌታ ምስክሬ ነው። ሁለተኛ እኔ ስለ ኢትዮጵያ ፖለቲካ አላወራም። አንደኛ እኔ ፖለቲከኛ አይደለሁም። እኔ በክርስቶስ ኢየሱስ የማምን በአንድነት በእኩልነት የማምን ሰው ስለሆንኩኝ ለእናንተ የብሔር ፖለቲካ የዘረኝነት ፖለቲካ እንዴ ለትግራይ ህዝብ ከ5 ዓመት በላይ ተንከባልዬ ጭዌ በውጭ ያለው ተጋሩ እኔን ነው የሚሰድበው። ለአማራ ህዝብ ድምፁን እኔን ነው የሚሰድበው። ስለዚህ እኔ በቃ ምንም ቢደረግ እኔ ጌታ ምስክሬ ነው ከዛሬ ቀን ጀምሮ ኢትዮጵያ ውስጥ በሚደረገው ጦርነት ቢደረግ ሰው ቢሞት ምን ቢል አያገባኝም። እኔ ወንጌል እንደምሰብከው እኔ ክርስቶስ እንደምሰብከው፣ ምክንያቱም ከእናንተ ጋር መግባባት አልችልም። እኔ አልፈልግም እንደዛ። አንደኛ አይዋማ ፒስ ሰላሜን እፈልጋለሁ። እኔ የምወደው ሳይንስ ነው የምወደው። እኔ የምወደው መጽሐፍ ቅዱስ ነው፣ ታሪክ ነው ማውራት የምፈልገው። እኔ አሁን ተራ ወሬ ማውራት እንችላለን። እኔ ቤት ስትገቡ ተራ ወሬ እናወራለን። ተራ ወሬ ዝም ብሎ ትርኪ ምርኪ ወሬ ኤኒቲንግ እኮ እውቀት የነካ ነገር እኮ እኔ ጋር በገብታችሁ ብትወያዩ እኮ በጣም የሚገርም ዲስከሽን እኮ ነው የምናደርገው። ለምን አይ ላቭ አካደሚክ አይ ላቭ ቱ ለርን አይ ላቭ ቱ ኖው ማይንድን ኤክስፕሎር ማድረግ እወዳለሁ። አይመጥነኝም ያውቃሉ እህቶች አሉ እንደ ማሜ ላቭ የምትባል ማሜ ላቭ ማለት ታውቃላችሁ። ማሜ ላቭ ጎንደሬዋ ይሄ ቤት አካውንታችን እንዳይዘጋ በጊፍት በምናምን በቃ ስፖርት የሚያደርጉ ሰዎች አሉ። ቢኮዝ ታውቃላችሁ ሶሻል ሚዲያ ቲክቶክ ገንዘብ ቢያገኝ እኔ አሁን አንዳንድ ጊዜ ጌም የምጫወተው አካውንቱ እንዳይዘጋ ነው። ታውቃላችሁ አይደል? የራሴን ብር ጨረስኩኝ። አይ ፊኒሽድ ማይ ማኒ። በጣም በተለያየ አካውንት እኮ ከእናንተን አለመጠየቅ እያልኩኝ ይሄ ቲክቶክ ነው ፕላትፎርም ነው። ገንዘብ ካልሰጣችሁት ከምር ነው የምላችሁ ያጠፋችኋል። ፕላትፎርም ቢዝነስ ፕላትፎርም ወዳችሁ መሰላችሁ እነ ቤታዮ እነ ጆን ዳንኤል እነ ምናምን 130 ሺህ ምናምን ሰው የሚገባ ቢካዝ they generate ገንዘብ ለቲክቶክ። ስለዚህ እኔ የማስተላልፈው እኔ ካሁን በኋላ በክርስቶስ ኢየሱስ አምናለሁ። ካሁን በኋላ ለእኔ የኔን አገልግሎት ስፖርት የምታደርጉ ሰዎች በቃ ስፖርት አድርጉ። አገልጋይ ነኝ፣ አገለግላለሁ፣ ወንጌል እሰብካለሁ። እኔ ሪሊ ሄልት ነክ የሆኑ ነገሮችን ማስተማር እወዳለሁ። እኔ ሆሊስቲክ ቲቺንግ ነው ማስተምረው። ሆሊስቲክ አይ ቢሊቭ ኢን ሆሊስቲክ ቲቺንግ ማይንድ ሶል ኤንድ ስፒሪት ባዲ ስፒሪት ኤንድ ማይንድ ነው። እና አሁን ፊዚክሊ ራይት ናው ብዙ ማስተካከል አለብኝ። ሀኒቾ ቀድመሽ ጀምረሻለኝ። እኔ ፊዚክሊ አይ ነው ቦርጭን አጥፋ አይ ቲንክ ቦርጭን ሳጠፋ ትወዱኛላችሁ ብዬ አስባለሁ። እና ሳስበው ይሄ ቦርጭ ማለት ነው እንትን እየሆነብኝ ነው። ይሄ መሰናክል እየሆነ ነው፣ ለአገልግሎቴ መሰናክል እየሆነ ነው። ህዝቡ ሌላ ነገር ሲለኝ ሰምቼ አላውቅም። ሁል ጊዜ ቦርጭን አጥፋ ነው የሚለኝ። እና እኔ ቦርጫም በመሆኔ በጣም የኢትዮጵያ ህዝብ ቦርጫም በመሆኔ ደስተኛ አልሆነም። እና ቦርጬን አጥፋና እናዳምጣለን ብሎኛል። ቦርጬን አጠፋለሁ። ከነገ ጀምሮ እንደገና ጀምራለሁ እና ስፖርት ምናምን ነገሮችን ፖስታለሁ። ፖለቲካ ግን ጨርሻለሁ፣ ሪታየር አድርጌያለሁ። ከዚህ ቀን በኋላ እባካችሁን ከወደዳችሁን ስለ ፖለቲካ እንዳታወሩኝ።
አገባኝም። ስለ ጦርነት እንዳታወሩኝ። ምንም አልደግፍም አልቃወምም። እኔ ኤርትራና ኢትዮጵያ ቢዋጋ ለኤርትራም ለኢትዮጵያም አልደግፍም አልቃወምም። በቃ ጨርሻለሁ። እኔ የኔ አመለካከት ተቀባይነት የለውም። ተረድቻለሁ። ዮናስ በልጦኛል፣ ሞጣ በልጦኛል፣ በልጣችሁኛል። በቃ አሸንፋችኋል። ቤታዩ አሸንፈሻል። ኮንግራጁሌሽን፣ እንኳን ደስ አላችሁ። አሸንፋችኋል። ጆከር አሸንፋል። ጃፒ አሸንፋል። እነ ሀቢብ አሸንፋችኋል። ፋኖ አሸንፋችኋል። ቲፒኤልኤፍ አሸንፋችኋል። ኮንግራጁሌሽን፣ አሸንፋችሁኛል። አጊባብ ተሸንፊያለሁ። እኔ እናንተ እንድትጠፉም እንትን አልፈለኩም፣ ግን በቃ አሸንፋችኋል። ኮንግራጁሌሽን። ምንድን ነው አፋብን ኮንግራጁሌሽን። እንዲያውም ቪዲዮ መስራት አለብኝ። ቪዲዮ ልስራ አሁን። አንዴ እናንተ ታፕታፕ አድርጎ እዚሁ ቪዲዮ ልስራና ለፖስት እንደዚህ ሀሳብ ሲመጣልኝ አንዴ ታፕታፕ ከወደዳችሁኝ ካከበራችሁኝ እንዳታነሱ። እኔ ፖለቲካ ጨርሻለሁ። እዚህ ቤት ምንም አልፈልግም። ወንጌልና ወንጌል ብቻ ነኝ። እኔ ኦርቶዶክስ ሪፎርም ካልቪኒስት ነኝ። ጌታ ምስክሬ ነው። ከዛ ውጭ ምንም ማውቀው ነገር የለም። ጨርሻለሁ። ቪዲዮ ልሰራ ነው። እንዳላስገባችሁ ጋይስ እየሰራ አይደለም። ታፕታፕ አድርጎ አንድ እስኪ ታፕታፕ አድርጎና አንድ ሺህ አስገቡት። ላፕታፔን ላምጣውና ራሴ ያደርጋለሁ። አንዴ እንዳላ ማስገብ ወሎዬ አንተ ቀልድ መቀለድ ነው የምትፈልገው። እኔ ወንጌላዊ ሰባኪ አስተማሪ ነኝ። ብልግና ስድብ አልፈልግም። አማራ ኪንግ በቃ ልቦልቅ ነው። እግዚአብሔር ልቦልቅ ነው። ምን እንደምትፈልግ ከኔ አላውቅም።